ሰላም ሰላም የሆራ ቲዩብ ቤተሰብ እንዴት ናችሁ? እንኳን ወደ ሆራ ቲዩብ በሰላም መጣችሁ። ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉ፣ ቤተሰብ የሆናችሁ ደግሞ ላይክ ኤንድ ኮሜንት እንድታደርጉ እያልኩ በዚህ ጊዜ ሁላችንም ቴሌግራም እንጠቀማለን ብዬ አስባለሁ። ይሁን እንጂ ብዙዎቻችን የእኛን ቴሌግራም አካውንት ማን እየተጠቀመ እንደሆነ ላናውቅ እንችላለን። ዛሬ በዚች ቪዲዮ ቴሌግራማችንን ማን እየተጠቀመ እንደሆነ እና ያንን ደግሞ እንዴት ማጥፋት እንደሚችሉ አሳያችኋለሁ። ተከታተሉኝ። ቀጥታው ወደ ቪዲዮ እንሂድ። ቴሌግራማችሁን ትከፍታላችሁ። እንደከፈታችሁት ከላይ 3 መስመሮች አሉ በግራ በኩል፣ እሷን ትነካላችሁ። ታች ወርዳችሁ ሴቲንግስ የሚል ላይ ክሊክ ታደርጋላችሁ። ሴቲንግ ውስጥ ስትገቡ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ፕራይቬሲ ኤንድ ሴኩሪቲ ላይ ስትገቡ ደግሞ ወደ ታች ወርዳችሁ አክቲቭ ሴሽንስ ኦር ዲቫይስስ የሚል ታገኛላችሁ። ኮምፒውተር ላይ ሲሆን አክቲቭ ሴሽንስ ይላል፣ ስልካችሁ ላይ ሲሆን ደግሞ ዲቫይስስ ይላል። እሱም ከነ ቁጥሩ ያሳያችኋል። ለምሳሌ እኔ አክቲቭ ሴሽንስ ብሎ 2 ቁጥር እያሳየኝ ነው። ያ ማለት 2 ዲቫይሶችን እየተጠቀምኩ ነው ማለት ነው። ያም አንደኛው ስልኬ ላይ የምጠቀሙ ነው፣ ሁለተኛው ኮምፒውተር ላይ የምጠቀሙ ነው። እሱን ስነካ እንደምታዩት ኦፕቲፕሌክስ 720 የሚል ዴስክቶፕ ኮምፒውተር እና ቴክኖ ስልክ ላይ እየተጠቀምኩ እንደሆነ እያየው ነው ማለት ነው። እናንተም እንደዚሁ የምትጠቀሙት ካለ ያው የራሳችሁን ስለምታውቁ እሱን ትተዋላችሁ። ከዛ ሌላ ሰው ከሆነ ግን እቺን ተርሚኔት የምትለዋን ትነኩና ተርሚኔት ትላላችሁ። እኔ ያው ተርሚኔት ማድረግ ስለማልፈልግ ካንስል ብዬ ወደ ኋላ እመለሳለሁ። ቪዲዮ ከተመቻችሁ ላይክ ኮሜንት ማድረግ አትርሱ። አመሰግናለሁ። በሌላ ቪዲዮ እስክንገናኝ ባይ